ሰላም ዩቲዩብ እንዴት ናችሁ? ሶፋኒት መስፍን ነኝ ከገርሊ ዞን። እንግዲህ የዩቲዩብ ቻናላችንን ኦፊሻሊ ጀምረናል ማለት ነው። እንኳን ደህና መጣችሁ። ዛሬ የምናወራው ከመተኛታችን በፊት ማድረግ ያለብን 5 ነገሮች። ይሄን ርዕስ የመረጥኩበት ምክንያት ማታ ማታ ያው ራሳችንን ሪሴት የምናደርግበትና ለአዲስ ቀን ደግሞ የምንዘጋጅበት ስለሆነ በጣም ብዙ ነገሮችን ከምናስበው በላይ ስለሚቀይርልን ነው። መጀመሪያ ማድረግ ያለብን ቀኑን ሙሉ ያልንበትን መታጠብ፣ ንጹህ መሆን። ሻወር ምንወስድ ከሆነ ሻወራችንን ወስደን ወይም ደግሞ እግራችንን ፊታችንን በደንብ አድርገን ንጽት አድርገን ታጥበን ነው ለአልጋ መዘጋጀት ያለብን። ምክንያቱም ሙሉ ቀን በዋልንበት ስንተኛ ለእኛም ጥሩ አይደለም፣ በቃ ለቆዳችንም ጥሩ አይደለም። ፕላስ ደግሞ ይሄ ሪፍሬሽ አናረግም። በቃ የዋልንበትን ይዘን በድካም ምናምን ነው የምንነሳው ጠዋት ራሱ። ስለዚህ መጀመሪያ ማድረግ ያለብን ፊታችንን በደንብ አድርገን መታጠብ፣ እግራችንን መታጠብ፣ ሻወር ምንወስድ ከሆነ ሻወራችንን ወስደን ንጹህ መሆን። ጥርሳችንንም መቦረሽ መርሳት የለብንም። ምክንያቱም ማታ ማታ አስቡት እስቲ ቀኑን ሙሉ ስንበላበት ነው ያለው ምግብ አለ ምን አለ በቃ ጥርሳችን ውስጥ እንደዛው ደግሞ ይዘነው ስንተኛ ለጥርሳችን በጣም መጥፎ ነው። ጠዋት ስንነሳም ራሱ በቃ የማይሆን ቴስት ነው አፋችን ውስጥ የሚኖረው። ግን ቦርሸን ደግሞ ጽድት አድርገን ነው ምናምን ስንተኛ ጠዋት ራሱ በቃ ሪፍሬሽ ሆነን እንድንነሳ ማለት ነው። ሁለተኛ ደግሞ ማድረግ ያለብን ነገር ልክ ታጥበን ንጹህ ሆነን የለ ሞይስቸራይዝ ማድረግ መርሳት የለብንም። ፊታችንን የሚስማማንን ክሬም መቀባት አለብን፣ ምክንያቱም ድርቅ ነው የሚልብን። እግራችንን እጃችንን በደንብ ሞይስቸራይዝ ማድረግ ለጠዋት ቆንጆ ሆኖ ሶፍት ሆኖ እንዲነሳ ማለት ነው። ስለዚህ ሞይስቸራይዝ ማድረግ በጭራሽ መርሳት የለብንም። ሶስተኛው ደግሞ ፀጉራችንን አሁን ቀን እንደዚህ አድርገን ነው ከኋላ ማታም ስተኛ በቃ የራሱ ጉዳይ ብለን ዝም ብለን በላዩ ላይ የምንተኛው ነገር እጅግ በጣም መጥፎ ነው ለፀጉራችን። ፀጉራችን ይሰባብረዋል፣ ያደርቀዋል። በቃ ይሄ እዚህ ጋር ይቆራርጥብናል፣ ስብርብር ነው የሚልብን ፀጉራችን። ስለዚህ ምንም ቢደክመን እንኳን እንደዚች ለሁለት ከፍለን በቃ ቢያቅተን እንደዚህ ከፍለን መሀል ላይ ከዛ ለሁለት ችኛዋን ሰርተን መተኛት ነው ያለብን፣ እንዳይሰባበርብን ፀጉራችን ለመንከባከብ ማለት ነው። ፀጉራችን ደግሞ ደረቅ ከሆነ ብዙ ጊዜ ኦይል አድርገን መተኛት። ማታ ማታ ስንተኛ ቀን እንደዚህ አድርገን ስንውል ያው ይደርቅብናል ንፋሱ ምኑም ስላለ ማለት ነው። ስለዚህ ኦይል ተቀብተን አበጥረን ስርት አድርገናት ምናምን ነገር መተኛት። አራተኛውና በጣም አስፈላጊው ነገር ደግሞ ለነገ ቀናችን ፕላን ማድረግ። ምክንያቱም ለነገ ቀናችን ፕላን ስናደርግ አንደኛ ፕሮዳክቲቭ እንድንሆን ያደርገናል ለነገ ማለት ነው። ይሄን አድርጌ ጠዋት እንደዚህ ከዛ ይሄን አድርጌ የሚለውን ነገር ማለት ነው። ምክንያቱም ጠዋት ተነስተን ገና ዛሬ ምን ላደርግ ነው እስቲ ብለን ማሰብ የለብንም። ስለዚህ ለነገ ዛሬ ተዘጋጅተን ማደር ማለት ነው። ይሄን ባረግ በዚህ ሰዓት ይሄንን ባረግ የሚለውን ነገሮች ፕላን ማድረግ። ፕላነር አውጥተን ሊሆን ይችላል በወረቀት ወይም ደግሞ በራሳችን እንደዚሁ የምንችል ከሆነ ደግሞ አስበን መተኛት። አምስተኛውና ከሁሉም በላይ አስፈላጊው ነገር ጸሎት ማድረግ። ሁላችንም በየሃይማኖታችን መጽሐፍ ቅዱስ ማንበብ፣ ቁርአን ማንበብ አላደል ከፈጣሪ ጋር ኮኔክት ማድረግ፣ መጸለይ በትንሹም ቢሆን ረጅም ሰዓት ግዴታ ወስደን ሳይሆን ግን በቀን ውስጥ ግን ፈጣሪያችንን ሳናናገር መተኛት የለብንም። በጭራሽ አመስግነን የምንፈልገውን ነገር ፈጣሪው ይሄን አድርግልኝ ፈቃድ ከሆነ ብለን ጠይቀን ከሱ ጋር ኮኔክት አድርገን ቀናችንን መጨረሻ ላይ ብንጨርስ በጣም አሪፍ ነው የሚሆነው። እስቲ እናንተ ደግሞ ከዚህ በተጨማሪ ምን ነገሮች እንደምታደርጉ ኮሜንት ላይ አሳውቁኝ። አይ ሆፕ ይሄ ቪዲዮ ይጠቅማችኋል። ሌላም ጊዜ ደግሞ እንደዚሁ የሰልፍ ኬር የፋሽን እና የሰልፍ ዲቨሎፕመንት ወሬዎችና ውይይቶች ስለሚኖሩን ይሄን ፔጅ ሰብስክራይብ ማድረግ እንዳትረሱ። በጣም አመሰግናለሁ።